ወደ ሉላ ከመሻገር በፊት የማነሳው ነጥብ በፍጹም ከ2020 በአውሮፓውያን አቆጣጠር ነው የማወራው ክስተት ምንም ነገር ያልተማረ ነው። ጠቅላላ አካሄዱ በትግራይ ውስጥ ጦርነት ተካሂዶ ከሚሊዮን በላይ ሰዎች የሞቱበት አካባቢ አይመስልም። ስለ ትግራይ አውድ የማያውቅ አንድ ሰው ያንን ጉባኤ ቢመለከተው ከዛ በፊት ጦርነት ተካሂዶ ያ ሁሉ ውድመት ደርሶ የሚካሄድ ስብሰባ እንደማይመስለው እርግጠኛ ነኝ። ምክንያቱም ፉከራውም ያው ነው፣ ቮካብለሪውም ያው ነው፣ አካሄዱም ያው ነው፣ የጠላት አሰስመንቱም ያው ነው። አንድ የተለወጠችው ነገር ከ2020 በፊት አሁን በህይወት የሌሉት ትልልቆቹ የህወሓት መሪዎችን ጨምሮ እነ ደብረጽዮን ለኢሳያስ አፈወርቂ ያቀርቡት የነበረው ልመና ኢሳያስ በራሱ የሆነ ፕራግማቲክ አሰስመንት ምክንያት ተቀብሎት አብሯቸው ሆኖ ጦርነት ወደ ትግራይ ለመጎተት አደገኛ